ምሕረት ማን ይሸከማል የሊናውን መኮነን? ጊዜ ቢያደበዝዘውም ምሕረቱ ካልሆነው ተገን ለራስ እንኳ ዳግም ለማሰብ በሚያሸማቅቅ ውድቀት መከበብ አምላክ ብቻ የሚያውቀው ድካም ያለ እርሱ እርዳታ ነፍስ አትታከም። ማን ዳግም ይቆማል ጸንቶ? ማን ለመኖር ይጓጓል ተነስቶ? አንዳንድ በደል በልቡና ገዝፎ ሰርክ ይታደሳል ይቅርታን አልፎ። መቀጠል ላይ እግረ ሙቅ ሆኖ ጸጸት ያከናንባል ነፍስን ኮንኖ። ለሌሎች የነገርኳቸው እግዚአብሔር መሐሪ ነው ብዬ የልጁ ደም የማያነጻው የለም ያልኩት ጥቅስ ማስከትዬ የራሴን ድካም ሳየው ለምን ነው ከበደኝ ዳግም ላለመቆም የዕዳ ማስረጃ ያለብኝ መሰለኝ። በሰው ያየሁት ሕሊናን የሚጎረብጥ ጥፋት ለሰበብ የማይመች ሆኖ እንዳለ ሕይወቴን ሲከተላት አልፍቀው ነገር ጊዜን ወደ ኋላ ገዝቼ እንዳይሆን አላረገው በፍላጎቴ ልክ ሰፍቼ። ይልቅ የምሕረት መጠን ከኃጢአቴ ገዝፎ ከመኮነን ያውጣኝ ሁኔታን አልፎ። ይልቅ የምሕረት መጠን ከኃጢአቴ ገዝፎ ከመኮነን ያውጣኝ ሁኔታን አልፎ።